ጥያቄ ቁጥር 7 When 5 times the number x is added to 12, the result is 32. What number results when 2 times x is added to 7? ጥያቄው ምንድነው የሚለው አንድ ቁጥር አለን ያም ቁጥር x ነው 5 times x ከ12 ጋር ሲደመር 32 ይሰጠናል። ይሄ ጊቨናችን ነው 5 times x ከ12 ጋር ሲደመር 32 ይሰጠናል። የጠየቅነው ምንድነው 2 times x ከ7 ጋር ሲደመር ስንት ቁጥር ይሰጠናል ነው። What number results? 2 times x ከ7 ጋር ሲደመር ስንት ቁጥር ይሰጠናል ነው። ሶሉሽኑን ከማየታችሁ በፊት ቪዲዮውን እዚህ ጋር አቁሙና መጀመሪያ በራሳችሁ ሞክሩ። ይሄ ጥያቄ የወርድ ፕሮብሌም ነው። ይህን ጥያቄ ለመመለስ ማወቅ የሚጠበቅባችሁ ወርድ ፍሬዝ እንዴት ወደ አልጀብሪክ ኢኩዌሽን እንደሚቀየር ማወቅ ነው። ይህን ካወቃችሁ ይህን ጥያቄ መመለስ በጣም ቀላል ነው። በቀላሉ ለማስረዳት እንዲመች መጀመሪያ ጥያቄውን ደግሜ ጽፈዋለሁ። መጀመሪያ ላይ የተሰጠ ምንድነው when 5 times the number x is added to 12 the result is 32 ነው የሚለው አይደል? 5 times the number x is added to 12. The result is 32. ኦኬ ይሄ ጊቨናችን ነው። የጠየቅነው ደግሞ ምንድነው what number results when 2 times x is added to 7 ነው አይደለ? what number results when 2 times x is added to 7 አሁን እነዚህን ወርድ ፍሬዞች ወደ አልጀብሪክ ኢኩዌሽን እንቀይራቸው። ወደ አልጀብሪክ ኢኩዌሽን በምንቀይርበት ጊዜ ደግሞ ትራንስሌት ስናደርግ ወርድ ባይ ወርድ ፍሬዝ ባይ ፍሬዝ ነው የምናየው። ኦኬ መጀመሪያ እዚህ ጋር ምን አለን 5 times the number x አለን። በመቀጠል is added to አለን። በመቀጠል 12 አለን። then the result is አለን። በመቀጠል 32 አለን። ኦኬ አሁን ትራንስሌት እናደርጋቸው 5 times the number x ትራንስሌት ስናደርገው ኦር አልጀብሪካሊ ስናስቀምጠው ምን ይሆናል 5x ይሆናል። is added to ደግሞ አዲሽን ነው ኦር ፕላስ ሳይን ነው 12 ያው 12 ነው። the result is ደግሞ ትራንስሌት ስናደርገው ኢኳል ሳይን ነው 32 ነው። ኦኬ በመቀጠል ይሄኛውን ትራንስሌት እናድርግ። ምን አለ መጀመሪያ ላይ what number አሁን ይሄ ምንድነው የሚያሳየን ጥያቄ ነው what number። ኦኬ በመቀጠል ምን አለን results አለን። በመቀጠል 2 times x አለን። then is added to አለን። በመቀጠል 7 አለን። ኦኬ አሁን እዚህ ጋር what number የሚያሳየው ምንድነው የሆነ ነገር እየፈለግን ነው ማለት ነው። ስለዚህ ጀስት ጥያቄ ምልክት ማስቀመጥ እንችላለን። results ደግሞ አሁንም ምንድነው ትራንስሌት ስናደርገው ኢኳል ሳይን ነው የሚሆነው 2 times x ደግሞ አልጀብሪካሊ ትራንስሌት ስናደርገው 2x ይሆናል። is added to ደግሞ ሲሚላርሊ እዚህ ጋር እንዳየነው ትራንስሌት ስናደርግ ፕላስ ሳይን ይሆናል 7 ነው። at this point ትልቁን ስራ ጨርሰናል። ወርድ ፕሮብሌም ሶልቭ በምናደርግበት ጊዜ ትልቁ ስራ ምንድነው ወርድ ፍሬዞቹን ወይም ሴንቴንሶቹን ወደ አልጀብሪክ ኢኩዌሽን መቀየር ነው። አንዴ ወደ አልጀብሪክ ኢኩዌሽን ከቀየርን በኋላ ኢኩዌሽኑን ሶልቭ ማድረግ በጣም ቀላል ነው።
ኦኬ እዚህ ጥያቄ ላይ የምፈልገው ምንድነው የ2x + 7 ቫልዩ ነው አይደለ? የ2x + 7 ደግሞ ቫልዩ ለማግኘት መጀመሪያ የኤክስን ቫልዩ ማግኘት መቻል አለብን። የኤክስን ቫልዩ ደግሞ ከዚህኛው ኢኩዌሽን ማግኘት እንችላለን። እዚህ ጋር ምን አለን? 5x + 12 = 32 አለን። ይህን ኢኩዌሽን ሶልቭ ለማድረግ መጀመሪያ ከሁለቱም ሳይድ 12 እንቀንስ። እዚህ ጋር 12 ሲቀነስ 12 0 ይሆናል። ምን ይቀረናል? 5x = 32 ሲቀነስ 12 20 ይሆናል። ኤክስን አይሶሌት ለማድረግ ሁለቱንም ሳይድ በ5 እናካፍል። እዚህ ጋር 5 በ5 ካንስል አውት ይሆናል። 20 ሲካፈል ለ5 4 ይሆናል። ስለዚህ የኤክስ ቫልዩ 4 ነው ማለት ነው። ስለዚህ እዚህ ጋር when 5 times the number x የተባለው x 4 ነው ማለት ነው። ግን የተጠየቅነው 2x + 7ን እንድንፈልግ ነው አይደለ? ስለዚህ በx ቦታ 4ን እንተካ። 2 times 4 plus 7 2 times 4 8 ይሆናል። 8 plus 7 8 plus 7 ደግሞ ስንት ነው? 15 ነው። ስለዚህ when 2 times x is added to 7 the result is 15. Therefore the answer is D. ቪዲዮውን ለጓደኞቻችሁ ሼር አድርጉ፣ ላይክ ሰብስክራይብ አድርጉ።